የተከበሩ አቶ ከፍያለው ተሾመ የካ ክፍለ ከተማ ጽዳት አስተዳደር ጽሕፈት ቤት ኃላፊ፣ የተከበሩ አቶ ፍጹም አብደስላሴ የካ ክፍለ ከተማ ወረዳ 1 ዋና አፈ ጉባኤ፣ የተከበራችሁ የወረዳችን አመራሮች፣ እንደዚሁም የደንብ ማስከበርና የፖሊስ ሰራዊት አባላት፣ የጽዳት አስተዳደር ሽርክና ማህበር አባላት፣ እንደዚሁም የሴፍቲኔት አባላት፣ በተጨማሪም እዚህ ተገኝታችሁ ጽዳት ዘመቻውን ለማከናወን የተገኛችሁ የወረዳችን ነዋሪዎች ሁላችሁም እንኳን ደህና መጣችሁ። ወረዳችንን ጽዱ ለነዋሪዎቿ ምቹ ለማድረግ ሁሌም የሚተጋው የካ ክፍለ ከተማ ወረዳ 1 ጽዳት አስተዳደር በየጊዜው እንደሚያደርገው ዛሬም በዚህ በሁለት ቻናለ ልዩ ስሙ ጨፌ አካባቢ ተብሎ በሚታወቀው ቦታ የአንድ ማዕከል የጽዳት ዘመቻ የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን ሁለት የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋግተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን፣ የሚጓዝ አፈርን፣ የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት እወዳለሁ።